መጥምቁ ዮሐንስ ሞት በታሪክም ሆኖ በሃይማኖታዊ መጻሕፍት በተለይም በማቴዎስ 14 እና በማርቆስ 6 ላይ በሰፊው ተመዝግቧል። ዮሐንስ የታሰረውና የተገደለው በወቅቱ የገሊላ ገዢ በነበረው በሄሮድዮስ አንጢጳስ ትእዛዝ ሲሆን ለሞቱ ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛ፣ የሥነ ምግባር ተግሣጼ ነው። ሄሮድዮስ አንጢጳስ የወንድሙን የፊልጶስ ሚስት ሄሮድያድን አግብቶ ነበር። ይህ ድርጊት በወቅቱ በነበረው የአይሁድ ሕግ የተከለከለ ዝሙት ተብሎ የሚታይ ነበር። መጥምቁ ዮሐንስ ደግሞ ወደ ሄሮድስ ቀርቦ የወንድሙን ሚስት ሊታገባ አይገባም በማለቱ በግልጽ ይገሥጸው ነበር። ይህ ተግሣጽ ሄሮድያድን በጣም አስቆጣት። ዮሐንስ እንድትጣላውና እንድትሰደው አደረጋት። ሁለተኛ፣ የሄሮድያድ ተንኮል። ሄሮድያድ ዮሐንስ እንዲገደል ብትፈልግም ሄሮድስ ግን ሕዝቡ ዮሐንስን እንደ ነቢይ ስለሚያከብሩት አመፅ ይነሳል ብሎ በመፍራትና ራሱም ዮሐንስ ምንም እንኳን ቢገሥጸውም ያከብረው ስለነበረ ለመግደል ይፍራ ነበር። ሆኖም ግን ሄሮድያድን ዕድሉን ጠበቀችው። ሦስተኛ፣ የሄሮድስ ልደትና የሴሎም ዳንስ። በሄሮድስ ልደት ቀን የሄሮድያድ ልጅ ሴሎም በግብዣው ላይ ዳንስ ሄሮድስንና መኳንንቱን አስደሰተች። ሄሮድስም በጣም በመደሰቱ የፈለግሽውን ለምኝ፣ እስከ መንግሥቱ እኩሌታ ቢሆን ይሰጥሻለሁ ብሎ መሐላ ቃል ገባለት። በመጥምቁ ዮሐንስና በሄሮድዮስ አንጢጳስ ዘመን በመጀመሪያ ክፍለ ዘመን መጀመሪያ አካባቢ የነበረው የሕዝብ ብዛት በትክክል ለማወቅ አስቸጋሪ ቢሆንም የታሪክ ተመራማሪዎች እንደ ፊልቪያስ ጂስፈስ ያሉና እንደ አርኪኦሎጂስት ጥናቶች ግምታዊ ቁጥሮችን ያስቀምጣሉ። ሄሮድስ አንጢጳስ ያስተዳድራቸው በነበሩት ሁለት ግዛቶች የነበረ የሕዝብ ብዛት ግምት እንደሚከተለው ነው። አንደኛ፣ ገሊላ በዚያ ዘመን በጣም ለምና በሕዝብ የተጨናነቀች ግዛት ነበር። ግምቱ በገሊላ ብቻ ከ200 እስከ 400 የሚጠጋ ሕዝብ ይኖር ነበር። ገሊላ ውስጥ በወቅቱ እንደ ጥብራዶስ እና ሴፊሮስ ያሉ ትልልቅና ዘመናዊ ከተሞች ነበሩ። ሁለተኛ፣ ፌሪያ። ይህ ግዛት ከገሊላ ጋር ሲነጻጸር በረሃማና ሰፊ ቢሆንም በዮርዳኖስ ወንዝ አቅራቢያ ያሉ ከተሞችን ብዙ ሕዝብ ነበራቸው። ግምት በዚህ አካባቢ ከ100,000 እስከ 150 የሚጠጋ ሕዝብ ይኖር ነበር ተብሎ ይገመታል። በአጠቃላይ የሄሮድዮስ አንጢጳስ ግዛት የሕዝብ ብዛት ከ300,000 እስከ 550 አካባቢ ሊሆን እንደሚችል የታሪኩ ምሁራን ይገምታሉ። በዚያ ዘመን በሞላው የእስራኤል ምድር ሳማሪያን ሌሎችም ጨምሮ ይኖር የነበረው ጠቅላላ ሕዝብ ከ1 ሚሊዮን እስከ 2 ሚሊዮን እንደሚደርሱ ይገመታል። የሮማ ግዛት በሙሉ ደግሞ በወቅቱ ወደ 50 እስከ 60 ሚሊዮን ሕዝብ ነበረው። ስለዚህ የሄሮድዮስ አንጢጳስ 300,000 እስከ 550,000 ማለት ለሴሎም ቃል የገባው ግማሽ ሕዝብ እሰጣለሁ ይል ነበር። ይህ ማለት ከ300,000 በላይ ሕዝብ እሰጣለሁ እንደማለቱ ነው። የሕዝቡን ግማሽ እሰጣለሁ ማለት። በንጉሱ ፊት የተነሳችው ብላቴና ይህንን ንጉሱ የጠየቀውን ጥያቄ ምላሽ ለመስጠት ቀጥታ ወደ እናቷ አመራችው። እናቷ ጋር ደርሳ ይህንን ምክር ከእናቷ ተቀበለችው። እናቷ ከዚህ በፊት የተቀበለችው ቂም ውስጧ ላይ ነበረባት። ከዚህ የተነሳ ለሷ የሰጠችውም ምላሽ እንዲህ ነው። ዮሐንስ ራስ በውጭት ላይ ተቀምጦ ይምጣ ብለሽ ምላሽ ስጪ፣ ይሄ ነው የምፈልገው በይ አለችው። ሴሎም ተመልሳ መጥታ የመጥምቁ ዮሐንስ ራስ በውጭቱ አሁኑኑ ስጠኝ አለችው። ንጉሡ ሄሮድስ በዚህ ጥያቄ በጣም አዘነ። ነገር ግን በሰዎች ፊት በማማል ወይም ቃሉን ላለማጠፍ ዮሐንስ በታሰረበት ወህኒ ቤት ወታደር ልኮ ራሱን አስቆረጠው። ራሱንም በውጭት አድርጎ ለብላቴናይቱ ሰጣት። እሷም ለእናቷ ወሰደችላት። መጥምቁ ዮሐንስ የሞተው እውነት በመናገር የንጉሡን ነውር ባለመሸፈን ምክንያት በክፉ ሴት በሄሮድያድ ተንኮል ነው። የመጥምቁ ዮሐንስ ሞት በታሪክና
በሃይማኖታዊ ትውፊቶች ውስጥ ምስጢር ተብሎ የሚጠቀሱ ጥልቅ መልእክቶች አሉት። ብዙዎች ለምን እንዲህ ባለ አሳዛኝ ሁኔታ ሞተ የሚለው ሲመረምሩ የሚከተሉትን ዋና ዋና ነጥቦችን እንደ ምስጢር ያነሳሉ። አንደኛ፣ የመንግስቱ ምስክርነት ምስጢር። ዮሐንስ ሞት ተራ ግድያ ሳይሆን በመንፈሳዊ ዓለም ትልቅ ትርጉም ነበረው። ዮሐንስ የጌታ መንገድ ጠራጊ ወይም አዋጅ ነጋሪ እንደሚሆን የእርሱ ሞት የኢየሱስ ክርስቶስ ሞት ቀዳሚ ምልክት ተደርጎ ይታያል። ምስጢሩ ዮሐንስ ሳይበደል እንደሞተ ሁሉ ክርስቶስም ያለ በደል ለዓለም ቤዛ ሆኖ እንደሚሞት ማብሰሪያ ነበር። ዮሐንስ በሄሮድስ እጅ እንደሞተ ጌታም በጲላጦስ እጅ ሞተ። ሁለተኛ፣ የራስና የአካል መለያየት። ይሄ መንፈሳዊ ትርጉም አለው። በዚህ ውስጥ በቤተ ክርስቲያን ትውፊት ዮሐንስ ራስ መቁረጥ ትልቅ ምስጢር አለው። ዮሐንስ ራስ ሲባል ክርስቶስ ደግሞ አካል የቤተ ክርስቲያን ራስ ይባላል። ዮሐንስ እርሱ ሊልቅ እኔ ግን ላንስ ያስፈልጋል አለ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 30 ላይ የእርሱ ራስ መቁረጥ ለክርስቶስ ራስነት መንገድ የመልቀቅ ምልክት ተደርጎ ይተረጎማል። ሶስተኛ፣ ራሷ የተቀበረችበት ቦታ ምስጢር። ራሷ የተቀበረችበት ቦታ ምስጢር። ዮሐንስ ራስ ለረጅም ዘመናት የት እንደነበረች ተሰውራ ቆይታለች። የታሪክ ድርሳናት እንደሚሉት ሄሮድያድ ራሷ ተመልሳ ተነስቶ እንዳይገጽጽ በሚል ፍርሃት ራሱን በአንድ ርኩስ ቦታ ቀብሮ ነበር። በኋላ ግን በሶስት ደረጃዎች አንደኛ፣ ሁለተኛና ሶስተኛ መገኘት ተብሎ የሚከበር ራሱ በተአምር ተገኝቷል። በአሁኑ ሰዓት ዮሐንስ ራስ አለ የሚል የተለያዩ ቦታዎች ደማስቆ፣ ሮማ፣ ግብፅ ቢኖሩም ትክክለኛው ቦታ ተሰውሮ መቆየቱ እንደ አንድ ምስጢር ይታያል። አራተኛ፣ የሄሮድስና የሄሮድያድ መጨረሻ። ሌላው ምስጢር የእነዚህ ሰዎች መጨረሻ ነው። ታሪኩ ጸሐፊው ዮሴፍ እንደሚለው ሄሮድስና ሄሮድያድ በኋላ ላይ በሮማ መንግስት ተከስሶና ስልጣናቸውን ተቀብሎ አሁን ሲፋን ወደሚገኝ አካባቢ ተባሯል። ሴሎ የደነሰችው ልጅ ናት። እቺ በበረዶ ወንዝ ላይ ስትሻገር በረዶ ተከፍቶ ገብታ በረዶ መልሶ ሲገጠም አንገት ተቆርጦ እንደሞተች የሚገልጽ ትውፊቶች አሉ። ይህ የፈረዱት ፍርድ በራሳቸው ላይ ደረሰ የሚል ምስጢር ያሳያል። በአጭሩ ትልቁ ምስጢር እውነት ለጊዜው ትታነቃለች እንጂ አትሞትም የሚል ነው። ዮሐንስ አንገት ተቆርጦ ቢሞትም ቃሉ ግን እስከ ዛሬ ድረስ በዓለም ሁሉ ሕያው ሆኖ ይናገራል። በዚያ ዘመን በመጀመሪያው ክፍለ ዘመን ራስን በሰይፍ መቁረጥ ትልቅ የሆነ ጥልቅ ትርጉምና የራስ የሆነ የሕግ ስርዓት ነበረው። ዋና ዋናዎች ነጥቦች የሚከተሉ ናቸው። አንደኛ፣ የክብር አገዳደል ለከፍተኛ ዜጎች። በሮማውያን ሕግ መሰረት የሮማ ዜግነት ያላቸው ሰዎች ወይም ከፍተኛ ክብር ያላቸው ግለሰቦች ለሞት ሲፈረድባቸው የሚገደሉት በራስ መቁረጥ ነበር። ይህ እንደ ፈጣን እና ያነሰ ስቃይ የሚታይበት የሞት ቅጣት ይቆጠር ነበር። በአንጻር ዝቅተኛ ክብር ያላቸው ሰዎች ወይም ባሪያዎች በስቅለት እንዲሞቱ ይደረግ ነበር። ስቅለት ከፍተኛ ስቃይና ውርደት ያለበት የሞት መንገድ ነበር። የመንግስት ስልጣን መግለጫ። ሁለተኛ ደረጃ ላይ የመንግስት ስልጣን መግለጫ ነው። አንድ ገዢ ራሱን የመቁረጥ ስልጣን ካለው አውስክላይድ መባል ወይም የሰይፍ ስልጣን እንዳለው ይቆጠራል። ይህ ማለት በግዛት ውስጥ የሞት ፍርድ የመወሰን ፍጹም ስልጣን እንዳለው ማሳያ ነው። ሄሮድስ ዮሐንስን ራስ ያስቆረጠው የራሱን ፍጹም ገዥነት ሊታደሙት መኳንንት ለማሳየት ጭምር ነው። ሶስተኛ፣ ድልና ፍጹም ዝምታን ማብሰሪያ ነው። በጥንቱ ዘመን የአንዱን ተቋሚ ወይም ነቢዩን ራስ ቆርጦ በውጭት ማቅረብ ፍጹም ድልን ማረጋገጫ፣ ጠላት መምታቱን በአይን ለማረጋገጥ፣ በሌላ በኩል ደግሞ ተቃዋሚን ማቃወሚያ ነው። የመጥመቁ ዮሐንስ ዋና መሳሪያ አንደበቱ ወይም ንግግሩ ስለነበረ ራሱን መቁረጥ ያንን የመገሰጽ አንደበት ለዘላለም መዘጋት ተደርጎ ይታሰባል።
ሄሮዲያድ ዮሐንስን ራስ የፈለገችው የእውነት ድምፅ እንዲጠፋ ስለፈለገችው ነው። ቀጥሎ በሕዝብ ዘንድ ፍርሃትን መዝራት። የታዋቂው ሰዎችን ራስ አስቆርጦ ማሳየት በሕዝብ ዘንድ ከፍተኛ ፍርሃት እንዲነግስ ይደረጋል። ዮሐንስ በሕዝብ ዘንድ ትልቅ ተሰሚነት የነበረው ነቢይ በመሆኑ የእርሱ በዚያ መንገድ መሞት ሌሎች ንጉሡን እንዳይቃወሙ እንደ ማስፈራሪያ ያገለግል ነበር። ሌላ የምስክርነት ዋጋ ማርቲርደም ይባላል። ይህ በሃይማኖታዊ እይታ ራስን ለሰይፍ መስጠት ስለ እውነት እስከ መጨረሻው መቆምን ያሳያል። ዮሐንስ ራስን ከምትደፋ እውነትን ተናግሮ ተቀላ የሚለውን የጽናት መሪ ለተከታዮች ያሳይበት ክስተት ነው። በአጠቃላይ በዚያ ዘመን ራስ መቁረጥ ፖለቲካዊ መልእክት ማስተላለፊያ፣ የስልጣን መግለጫና ተቋምን ፍጹም ዝም ማሰኛ መንገድ ሆኖ ያገለግል ነበር።